ዘሩ አዜባውን እንደውነት በጡረታ ነው የሚተዳደሩት የኑሮ ድጋፍ የሚሰጠው ደህና አድርጎ ተሻሽሏል አጭር በድንገት ነው ለኔ በፍጥነት የመጣው የትኛው ይሄን ዋሃድ ነው ውድ ፓርቲ ነው የሚለው ራሱ አሁን አላያይቶ ያለው በፊትስ ሲነሳ አልነበረም ከዋሳው መድረክ ጀምሮ አቶ መለስ እንደው ማስመረውበት የነበረ ጉዳይ አልነበር ዘግይተናል ብለው ይሄ ጥያቄ ዛሬ ለምን አስፈለገ በተለይ የሳቸውን ስልጣን እሱ የሆነ አላመኑበትም የሚል ነገር ቤቱን አለቀለም እስከ ማለት የሚደርስም ጸብ ነበራቸው የሚሉም ነገር ይነሱ ነበርና እኔና ኃይለ ማርያም የግል ጠብ የለን ምርጫው ላይ የራሴ መፍቴ ነው ያቶ መለስ ባለቤት ባይሆኑ ኑሮ የኢፈርት መሪ ሊሆኑ የሚችሉበት እድል የለም ኢፈርትን የሚያል ግዙፍ ድርጅት የመምራት አቅሙም ብቃቱም የላቸውም ብለውም የሚከራከሩ አሉ የርሶ መልስ ምንድነው የመለስ ባለቤት በመሆኔ መሆን መገባኝን ሳልሆን ቀርቻለሁ ነው እኔ ደግሞ በግድባጩ እንደዚህ ያለ አባባሉ ግን ትምከተኛ አባባል ነው እንኳን የሚመልሱት የሚናገሩት ተቋም ነበር ሜቴክ የእውነትና ወራ ከተባለ እሱን ጠይቃቸው የሚናገሩት መመለስ ያቃታቸው ሰዎች ከነበሩ አሻጥር የበዛባቸው እንጻዎች ናቸው የሚልም ነገር ይነሳልና እዚህ ላይ ስቴት ይስጡ እናንተ ያቀርባችሁት ዶክመንተሪ ፊልም በግሌ የተሟላ መረጃ አርጎ ለመውሰድ ይከብደኛል እርሶም እኮ የዚህ የዋልታ ቦርድ አባል በነበሩበት ጊዜም እንደዚህ አይነት ዶክመንተሪ ታሰሩ ነበር ይሄም ያው ከመምሩ ነው ደቀ መዝሙሩና ለብልሽታችን መሰረቱ ያዴግ ነው ተላቀቁት ክፉ ውርስ ካለ ክፉ ነገር ማለት ያዴግ የመላእክቶች ስብስብ አልነበረ ስለሰው ቀድጄ ልልበሰው የሚለውን ያስቴር ዘፈን እዚያው ላይ እዚያው አልበም ላይ ደግሞ እና ያጅቦ ወይ ስራና አይሰሩ ወይ ሰው ያሰሩ የሚለውንም እንደሚወዱት ተናግረዋልና በጣም መሰረታዊ ምክንያት እንደሚኖረው እርግጠኛ ነኝ አርፈ ስራህን ብቻ በመሰራበት ቦታ ላይ ሚተናኮልህ በጣም